አቢ ዋና ፈራሚውንና እናንተ ሁለታችሁ ብትሆን ይሻላል እኔ ይቅርብኝ እኔ ደግሞ ምንድነው የሚሰማኝ ማንንም ሊሆን ይችላል ግን የበላይ ሆኖ መፈረም ያለበት ወይዘሮ ጽዮን ልጅ ቢሆን ማስብ ለምን ምን ጽዮን ለምንድነው እሱ ዋና ፈራሚ የምትሆነው ለምንድነው እሱ ማይኖር እሷ በፍጹም ዋና ፈራሚ መሆን አትችልም ወደ ድምጽ አስጣጡ ልግባ ድምጽ ታቀበ ማድረግም ይቻላል እሺ ጽዮንን የምትሉ ስትጀው ምን ይቅርታ ምንም ማድረግ አልችልም ግን ይሁን እንዴው ሲፈጥረኝ እንደ ደመ መራራ ሆኜ ነው እንጂ አሁን እንዴው ነው በማሞት እንደ ምን አድርጌ ነው እንደዚህ ቀልቤን ምን እየገፈፍሽው ቆሌሽ ልገፍሽ ፈልጋለሁ ግን አሁን በሽታዬን የሚያስታውሰኝ ምንም አይነት ነገር ስለማልፈልግ ተይ በቃ አንቺ ኩንሽ ደና ነኝ እያልሽ ያለሽው እንዴ ቤተሰቡ ማጠቃላይ እኮ ባንቺ ጉዳይ ተጨንቀናል ለምንድን ነው ቤተሰቡ ስለላይ ጉዳይ የሚጨነቀው እንዴት በዚህ ሁኔታ እንደዚህ ቁጭ ብለሽ እያየልሽ እንዴት አንጨነቅም ታዲ በቃ በእግዚአብሔር ተይኝ በቃ ተይኝ ግዴ ነሽ እኔ እኮ ነኝ ነገር አማራልኝ ብዬ እንዴ ዙሪያ ተምተመምሽ ከረከረ ለምን ቀጥታ አልነግርሽም እልሹ ይዊ ሰማሽኝ ላንቺም ሆነ ለጤናሽም ሆነ ለትምህርትሽ ሰውጭ ሀገር ሄደሽ የምትማሪበት የምትታከሚበት ነገር እኔ የተሻመቸች አረ ነው ምን አይነት ነገር ነው ያመቻቸሽ እኔ አዳነች በሉ ሞኝ እንዴ እንደቀላል ምናብሽ አንቺ ሌባ አይደለም ሌባ ትበለኝ ኧረ እኔ ስቀልድ ነው ቀልዳል ወይ እሺ እና ግን ታዲያ ምን ሆነሽ ነው የደበረሽ እና እናቴ ጥላኝ ስትሄድ ደስ እንዲለኝ ትፈልጋለህ ዋው እሱስ ልክ ነሽ ግን ምን ይደረግ ማማ በጠና ታመሙ ትልቋ ማሚ ታማ አይደለም አንተ እንዴት ስለፈለክ ምን ማለትሽ ነው ሚጣ ሰላም ምን ልርዳ እዚህ ቤት የምትሰራው ልጅ ፈልጌ እኮ እዚህ ቤት የምትሰራው ልጅ እኮ ነች እያናገረች ያለችው ምኞቱም ትባላለች ይቅርታ አድርግልኝ እኔ ወንድም እዚህ ቤት ውስጥ ከኔ ውጪ ሌላ ሰራተኛ የለም ምን እንግዲያውስ ላለፉት 3 አመታት እዚህ ቤት ውስጥ ሌላ ሰራተኛ ሰርቶበት አያውቅም ምን አዎ ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ሸክተፍ አረብ ሀገር ለሚስለው ሰው ልሰናበቱት ነው
ሚጣ አንቺ እያናገርኩሽ እንዴት ነው የምትሄጂው? እና ምንም ሳላደርግ እየተቆጣኝ። ምንም ሳታደርጊ ሳይሆን ጥፋት ስላጠፋሽ ነው የተቆጣሁሽ። እኔ አላጠፋሁም፣ ራስህ ነህ ጥፋተኛ። እሺ በቃ ይቅርታ አድርጊልኝ። ደግሞ እናቱ ይባበላል እንጂ ይቆጣል እኮ። ይቅርታ አድርጊልኛ። ደግሞ እግዚአብሔር የፍቅርና የይቅርታ አምላክ ነው ተባብለን የለ? ስለዚህ አንቺም ይቅር በይ። ይቅርታ ይደላል። እሺ እኔማ ታዲያ የታለ ፈገግታሽ? ፈገግ መቻልሽ? ገነት አባቢ ተወኝ። እሺ ተውሻለሁ። እኔማ ደግሞ እንዲሁ በደረቁ እንዳይመስልሽ። ጥፋቴን ለመካስ አንቺ የምትወጂውን ደስ የሚልሽን ነገር እገዛልሻለሁ። ቴንኪው። ግን እኔ የምፈልገው አሻንጉሊት ነው። ያ ሁሉ ቤቱን የሞላው አሻንጉሊት ምን ሆኖ ነው ሌላ አሻንጉሊት የምገዛልሽ? እነሱ ሰው አይደሉማ፣ ዶግ ካት ምናምን ናቸው። እሺ ቆይ አሁን ባለፈው አባዬስ የገዛችልሽ አሻንጉሊት ሴት ልጅ አይደለች? ሰው አይደለች? እሷ ግን ፈረንጅ ናት። እኔ ግን የምፈልገው ጥቁር ሴትዮ ነው። ጥቁር ሴትዮ? ከየት ይገኛል ጥቁር ሰው? ምንድነው? ኧረ እኔ ምንም ያልሽውክ ነገር የለም። በደንብ አድርገሽ አሽተሽኛል። እንዴ የኔ ወንድም ተረጋጋ እንጂ። እንዴት ነው የምረጋጋው? ንገሪኝ እስኪ እንዴት ብዬ ነው የምረጋጋው? እንዴ ሰውዬ ጤነኛ አይደለህም እንዴ? ፖሊስ ጥሩልኝ! እንዴ ፖሊስ ጥሩልኝ! ፖሊስ? ኧረ አንገቴን ልቀቀኝ! ፖሊስ ነው ያልሽው? እንደውም ልክስ እንዲመችሽ ጨዋታውን አላሳ የትም እየደወልኩ አይደለም። ኧረ አንገቴን ልቀቀኝ! ደስ በግድሽ እውነቱን ትነግሪኛለሽ። ምኞቴ የት ነው ያለችው? እኔ ምንም የማውቀው ነገር የለኝም አልኩህ። ሰበብ እንዳትሆኝ እውነቱን ንገሪኝ። ሴት መግደል የሚያስደስት ከሆነ ግደለኝ፣ ግደለኝ! ሴት ላይ እጅ ስታነሳ ቅንጣታን እንኳን በርር የሌለ ደደብ ነህ። እሺ እና በዛ ሸማቀሽ መተውሽ መስሎሽ ነው? በዚህ መልኩ ጓደኛሽ የምታስመልጫ መስሎሽ ነው? እኔ ስለምን እንደምታወራ አላውቅም አልኩህ እኮ። ታውቂው እንደሆነ ታውቂያለሽ። ይሄ ወንጀል አለቃሽን መከቶ አንቺን ከስራ እንደሚያስባርርሽ። ቆይ ምን እያደረክ ነው? አንተ ማን ነህ? ምን እያደረክ ነው? ማንነቴ ለጊዜው ምንም አያደርግልሽ። ጓደኛሽ እስከ ዛሬ ማታ ማታገኘኝ ከሆነ እባካችሁ እርዱልኝ! ገነው ነገሩን ነግራሽ ሊሆን ይችላል። ሀገርን በመካድ የሚያስተዳድራችሁ። እሺ ችግር የለውም። ከፍትላችሁ ይኸውልሽ፣ ለእነዚህ ሰዎች አንድ ነገር በያቸውና እንዲለቁኝ አድርጊ። እንደዛ ከሆነ ምህረት አደርግልሻለሁ። አለበዛ ግን በምንም ታምር ነው ይቅርታ ማለት ያክፈት እንጂ ምን ቅር ይለዋል? ፈተው አንቺ ምን እያደረግሽ? አይ ምንም አልተፈጠረም። ነው ታታለፈ ወዲያው እንጂ ምንም አይደል ትላለህ እንዴ? ምንም አልተፈጠረም። ምንም አልተፈጠረም። አፍረሻለሽ። ምን እያደረግሽ? ምን እያደረግሽ? ምንም አልተፈጠረም አልኳችሁ እኮ። ምንም አልተፈጠረም። አባቢ ፈዘቀረ አይ ያልሽኛ አይነት አሻንጉሊት የት እንደማግኝልሽ እያሰብኩ
እኮ ነው። ግን ቆይ ከሱ ሌላ ሊሆን አይችልም? አይ ሌላ አልፈልግም። እንኳን ትላንትና የፈለግሽበት ገብቼ አመጣልሻለሁ ብለኸኛል። አዎ እንዴ ብዬሻለሁ። አሁንም ቢሆን እኮ ከየትም ገብቼ አመጣልሻለሁ። ስለዚህ የትም ገብተህ ማምጣት ነው። እሺ ቃሌን በማክበር የትም ቢሆን ገብቼ አመጣልሻለሁ። እሺ አባቢ በጣም አመሰግናለሁ። ምንም ማለት ኧረ ሚጣዬ በቃሽ። ኧረ ስምሽ እንዳትጨርሺ። አዎ ማሚ ናት እንደዛ ያለችው። በደምብ ትስመኝና ኧረ እንዳትጨርሽኝ ስላት የሰው ልጅ ተስሞ አይጨረስም ትለኛለች። እኔ ቃል የገባሁትን ነገር አመጣልሻለሁ። አንቺም ግን የፈለገ ነገር ቢሆን ቅድም ያልሽውን ነገር ላለማድረግ ቃል ትገቢልኛለሽ። የቱ ነው ቅድም ያልኩት? ይሄ ማሚን ፈልጋታለሁ ወጥቼ ምናምን ያልሽው ነው። አባቢ እኔ እኮ እሷን አጥቼ መኖር አልፈልግም። እመኝኝ አታጫትም። እናቷን አስታማ ስትጨርስ ራሷ ትመጣለች። አትመጣም፣ ውሸትህን ነው። ተይ እንጂ ሚጣዬ፣ ምንድነው እንዲህ አይነት ነገር? ደግሞ እኮ አሜሪካ በጣም ሩቅ ስለሆነ ነው። ቆይ ማሚ አሜሪካ ሄዳችሁ ማርኮ አይደል እንዴ? እና ቆይ አሁን እኔንም ውሸታም ነህ እያልሽኝ ነው? አላልኩም። እና ማሚ ግን አሜሪካ አልሄደችም፣ ስለዚህ ፈልጋታለሁ። ተይ ሚጣዬ፣ አታናጂ። እንደዚህ አይነት ነገር አታድርጊ። አንቺ ሕፃን ልጅ ነሽ። የትም ፈልገሽ ልታገኛት አትችይም። ምን አይነት ጣጣ ነው በእግዚአብሔር። ደግሞ ይኸውልሽ ሚጣዬ፣ አንቺ እሷን ፈልጋለሁ ብለሽ ከወጣሽ ትጠፊያለሽ። አንቺ ከጠፋሽብኝ ደግሞ እኔ ደግሞ ሞትብሻለሁ። ቆይ አንተ ለምንድን ነው የምትሞተው? እኔ አንቺን አጥቼ መኖር ስለማልችል ነው። እኔስ ታዲያ ማሚን አጥቼ መኖር አልችልም አልኩ አይደል እንዴ? እናትሽን እንደማታጫት ደጋግሜ ነግሬሻለሁ። እሺ ታመጣልኛለህ? አመጣልሻለሁ ብዬ ቃል አልገባልሽም፣ ግን የምችለውን አድርጋለሁ። አንቺም ግን እሷን ፈልጋለሁ ብለሽ ከዚህ ንቅንቅ እንደማትይ ቃል ግቢሽ። ሚጣ። አቤት። እየጠበኩሽ እኮ ነው። ቃል ግቢልኝ። እሺ ቃል ገባልሃለሁ። እውነት? አዎ። በተረፈ ሁልጊዜም ቢሆን አባትሽ ከልቡ እንደሚወድሽ እንዳትረሺ። እሺ? እሺ። በቃ ስለቸኮልኩ ነው። አባዬን ሰላም በይልኝ። እኔ ስለምቸኩል ነው። እሺ? እሺ። ቻው። ባይ። ቤቱን ወደድከው? በጣም ጥሩ። ባሌ ሙዱ ጥሩ ሲሆን እዚህ ነበር እያመጣ የሚጋብዘኝ። ምን? አሁንና ቢመጣና ቢያይንስ? አይመጣም። ደግሞ ቢመጣስ ተፋተን የለን። ቢሆንም በእንዲህ አይነት ሁኔታ ባያን ደስ ይለኛል። ስለዚህ ብንሄድ ደስ ይለኛል። አይዞ አይመጣም፣ እርግጠኛ ነኝ። ከባለቤቱ ጋር ተጣልተዋል። አይ ጥሩ። ቀን ውሳኔን በመደገፌ ተናደብኛል እንዴ? እኔ በጭራሽ በሷ አይደለም የተናደድኩት። ታዲያ በምንድን ነው? ወይዘሮ ጆን እውነቱን ንገረኝ ካልሽኝ እኔ እንደዚህ አይነት ነገር በፍጹም አይመቸኝም። አረ ደስ አይለኝም። ወይኔ ጉዴ! ሳላውቀው ጥሩ ወዳጄን አስቀይሜው እንዳይሆን። አይ ለጊዜው አላስቀይምሽኝም እኮ። ታዲያ ምን ሆነ ነው እንደዚህ ሆንኩ? እሺ በጣም ጓደኛሽ ወዳጅሽ ቶም እያለ እኔ እንደዚህ ራት ምናምን ማለት አልገባኝም። ይሄ ደግሞ ምን ችግር አለው? በእግዚአብሔር አለው እንጂ አለው። በጣም ወዳጅሽ ቶም እያለ እኔን ራት መጋበዝ ያውም ከባልሽ ጋር ብዙ ጊዜ የምታሳልፍበት ሬስቶራንት ውስጥ መጋበዝ ልካል። እሱና ዳናይትማ ቀን ላንተ ድምጼን ስሰጥ በጣም ስለተናደዱብኝ ነው።
እነሱ በፍጹም ሊናደዱብሽ አይችልም። በደንብ አድርገው ተናደውብኛል። በተለይ እሷማ ጥምድ አድርጋ ነው ያዘችኝ። እሺ እሷስ ትጥመድሽ። ቶም ግን በፍጹም ሊናደድብሽና ሊጠምድሽ እንደማይችል ታውቂያለሽ። እሱስ ልክ ነህ። ቤተሰብ ስለሆነ ሊጠምደኝ አይችልም። ታዲያ እሱን ጥለሽ ለምንድን ነው ብቻ አራት መጋበዙን ይፈልግሽ? ቆይ አቤ፣ ሌላ ነገር እያሰብክና እየጠረጠርከኝ እንዳይሆን ብቻ። ማለት ወይኔ አምላኬ፣ እኔ ለስንት ዝምድና ሳስብ ከድሮ ጀምሮ የተራብኩትን ጋሻ ወንድም መከታ ትሆነኛለህ ብዬ ሳስብ እንዴት በእንዲህ አይነቱ ባለጌ ነገር ትጠረጥረኛለህ? በእግዚአብሔር በቃ አሁን አታልቅሽ ወይዘሮ ጽዮን፣ እባክሽ በቃሽ። ሰው ምን ይላል? እባክሽ ፈለገ ሰው ይሄኝ በእንዲህ አይነት የማይረባ ነገር ከምጠረጥረኝ ሰው ሁሉ እብድ ናት ብሎ ቢያየኝ ይሻለኛል። በቃ ወይዘሮ ንግስት፣ ችግሬን ተረድተሽ ስላገኘሽኝ በጣም አመሰግናለሁ። ላንተ ብዬ ሳይሆን ለራሴ ስል ነው ያገኘሁት። ከባሌ ጋር የነበረን የራት ቀጠሮ በስራ ምክንያት ስለተራዘመ ቤት ደርሼ ከመጣ ብዬ ነው ያገኘሁት። ከሆነ ደስ ይላል። ለእኔ ግን በጣም ትልቅ ነገር ነው። ይቅርታ ግን ስልኬን ግን የት አግኝተህ ልደውልልኝ ቻልክ? ስልክሽን ያገኘሁት ንግድ ፍቃድ ካወጣሽበት መስሪያ ቤት ነው። ምን እንዴ? የሀገር ውስጥ ገቢ ሰራተኛ ነህ እንዴ? አይደለም፣ ትንሽ ጉዳዩ ከበድ ያለ ስለሆነ። ቆይ ጉዳዩ ማለት ምንድነው? ቆይ ጉዳዩ ያልሽ ወይዘሮ ንግስት፣ አንድ ሰው ከቀድሞ ያንቺ ኢንተርኔት ቤት ሰራተኛ ጋር በመተባበር ወንጀል ሰርተዋል። ምን? አይዞሽ አትደንግጪ፣ ያን ያህል አንቺን የሚያሰጋ አይደለም። እንዴ የንግድ ቢሮ ፋይል ከፍቶ ስልክ ቁጥር የመውሰድ ስልጣን ያለው ሰው እንደዚህ አይነት ነገር እየነገረኝ እንዴት ነው የምረጋጋው? አዎ፣ ግን እኔ አሁን አንቺን ለመግባትም ሆነ አንቺ ላይ ችግር ለመፍጠር አይደለም እንደዛ ያደረኩት። እሺ ለምን ጉዳዩን ግልጽ አድርገህ ለምን አትነግረኝም? ያልሽ ወንጀሉን የደረስኩበት እኔ ነኝ። በወቅቱ ከሰራተኛሽ ጋር በጣም ብዙ ልትክደኝ ከሞከረሽ በኋላ መጨረሻ ላይ አምናልኝ ነበር። ግን ከዛ በኋላ ጠፋች እና ዛሬ ደግሞ አንቺ መስሪያ ቤት ሲሄድ ያገኘኋት ልጅ ላለፉት 3 አመት ከኔ ውጪ እዚህ ቤት ተቀጥሮ የሚሰራ ሰው የለም ምናምን አለች። 3 አመት? አዎ፣ ቆይ የቀድሞ ሰራተኛሽ ስራ ለቃለች አይደል? አዎ፣ ያውም ሰራተኛ የምፈልግበት ፋታ አልሰጥ ብላኝ ነው ዘመዷን ተከታለኝ ሄደችው። ዘመዷ ስለሆነሽ ነው ማለት ነው አንቺ ላይ ችግር እንደሚፈጠር እየነገርኳት ያዋሸችኝ? ችግር? እኔ ላይ ችግር እንደሚፈጠር እየነገረካት ካደች? ዛሬስ ተፈጥሮ የነበረውን ግርግር ነግራሻለች? አልነገረችኝም። የምን ግርግር? ይኸውልሽ በዚህ ጉዳይ ላይ ትንሽ ከኔ ጋር ተጋጭተን ነበር እና ዘበኞቹ መሀል ገብተው ፖሊስ ጣቢያ ላይ ወስዱኝ ሲሉ ሁለቱም ላይ ችግር እንደሚደርስ ነግራት ነው እሷ ለምን ያስጣለችኝ። ወይኔ ንግስት፣ ሁለት ዘመዳማማቾች ከውጭና ከውስጥ ሆነው እየተጫወቱብኝ ነው ማለት ነው። እንደሱ እንኳን ላይሆን ይችላል ነው እንጂ እኔ ላይ ችግር እንደሚፈጥር እየነገርካት ከካደች በጤናዋ ነው ብለህ ታስባለህ? በጤናዋ እንኳን አይመስለኝም። በዚህ አይነትም እርስ በርስ እየተመካከሩ ደህና አድርገው እያለቡኝ ነው ማለት ነው። ወይዘሮ ንግስት፣ እኔ እኮ ከጊዜ ወደ ጊዜ ሂሳቤ እንዴት ነው እየቀነሰ ነው፣ ገቢ እየቀነሰ ነው ላለ። ቆይ ግን አንተ ከኔ ምንድን ነው የምፈልገው? ምን እንዳደርግልህ ነው የምፈልገው? ይኸውልሽ እኔ የምፈልገው የቀድሞ ሰራተኛሽ ምኞትን ለአንድ ቀን የሥራ ቦታ እንድትመጣ እንድታረጊያት ብቻ ነው። ምን? አዎ፣ ከዚህ ውጪ ምንም ነገር እንድታረጊልኝ አልፈልግም። እባክሽ ወይዘሮ ጽዮን አታስጨንቂኝ እባክሽ። አላስጨንቅም። እኔ እኮ በወንድምነት በጣም ስለምወድ ነው ስሜታዊ የሆንኩት። በጣም ያናደው ይሄ አይደለም? ማሰብ የሚባል ነገር አልፈጠረብኝ ደደም ሆነ አይደል? ይሄን ያረግ ምን ማለት ነው አቤት? ስንት ድንጋይ ራስ በሞላበት ዘመን አንተማ ደደብ ልትባል አትችልም። በጭራሽ ያላሰብሽውን አሳስቤሽ አይደል እንዴ እንድታለቅሽ አደረግኩሽ? ቢሆንም ባንተ አይፈረድም።
ሴቱ ሁሉ ሰርቶ ከመለወጥ ይልቅ እንዲህ አይነቱን አስነዋሪ ነገር ስለሚመርጥ እኮ ነው። ብቻ ለማንኛውም በጣም ይቅርታ። ይቅርታ የሚያስጠይቅ እኮ ጥፋት አላጠፋም አይደል? ትንሽ የከፋኝ እኔ ከባሌ ውጪ ማንም ሊነካኝ እንደማልፈልግ የነገርኩን ነገር መርሳት ነው እኮ። ይሄን በተሰበረ ልብ ነግረሽኝ ያለ ማሰብ አይደል በጣም ያናደኝ እንዴ? እባክሽ ይቅርታ። ችግር የለውም። አሁን እስከ መጨረሻው ለንጹህ ወንድምነት እንደምፈልግ ብቻ ተረድተ ወንድም ከሆንከኝ ይበቃኛል። አግኝቼው ነው ያውም ያንቺ ንጹህ የሆነ እህት። በጣም አመሰግናለሁ። ቶምን እዚህ ያልጠራሁት ደግሞ አንድ ልጠይቅ ያሰብኩት ነገር አለና እሱ መኖር ይኖርበት አይኖርበት ስላልወሰንኩ ነው። ከቶም ጋር እንኳን ምንም ደባበቀ ነገር የለም። እሱን አውቃለሁ። አንድ ሁለት አንድ ትውልል ልጠይቅ ነበር እዚህ ድረስ ብቻህን የጠራው። የምንለት ባለቤት ያደረሰብኝን ትልቅ ስብራት የሚያክም ቁስሌ ሊያድን የሚችል ትልቅ ውለታ ያኔ ማድረጉ አቅም አለው ብለሽ ታስቢያለሽ? በትክክል ትችላለህ። ካለኝና ከቻልኩት እሺ ጠይቂ። ከዛ በፊት ግን ቃል እንድትገባልኝ እፈልጋለሁ። የምን ቃል? ማለቴ በቃ የማይሆን ከሆነና ማትችል ከሆነ ካለ ምንም ይሉንታ አይሆንም እንድትለኝ። እሱን አትጠራጠሪ። የማይሆን ከሆነ ሲጀመርም ነው የምልሽ። እሺ በድርጅታችን ውስጥ የዋና ዲዛይነርነት ስም እንድትሰጠኝ ነው። ማለቴ ከምንሰራቸው ልብሶች ጋር አብሮ በዋና ዲዛይነርነት ስሜ እንዲነሳ ፈልጋለሁ። የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። ቆይ እኔ የት ላገኛት እችላለሁ? ማለት ይኸውልህ ራቅ ያለ ቦታ የተሻለ ስራ አግኝታ እንደሄደች እንጂ የት እንደሄደች አላውቅም። የትም አልሄደችም፣ እዚሁ ነው ያለችው። ቆይ አንተ እንዴት እርግጠኛ ልትሆን ቻልክ? በጣም እርግጠኛ ስለሆንኩኝ ነው። የጠፋችው ራሱ በዚሁ ምክንያት ነው። እኔ አይመስለኝም፣ ግን ሊሆን ይችላል። በጣም እርግጠኛ ስለሆንኩኝ ነው። ይሄን ያደረገችው ከወንጀለኛዋ ጋር ተገናኝታ በስነ ስርዓት ተነጋግራ ስለሆነ ነው። ምን አይነት ጣጣ ውስጥ ነው የገባሁት? በዛ ላይ ደግሞ ይሄን ሁሉ ክህደት ዘመዷን አስጠንታ የጠፋች ባይሆን ኖሮ እንዴት እንደዚህ አንቄ እስከገላት ደርሼ እንዴት ትከደኛለች? ምን? በዛ ላይ ደግሞ በጣም አስምላና አስገዝታን ያሳመነቻት። ምን አይነት ግራ የገባው ነገር ነው በእግዚአብሔር። ቆይ ግን አንቺ ጋር ዘመዷ ተቀጥራ እየሰራች ቤተሰቧን ጠንቅቀሽ እያወቅሽ የት እንዳለች አላውቅም የምትይው ነገር ምንም የሚያስኬድ አይመስለኝም። እንዴ ቆይ እኔ ምንድነው ማድረግ ያለብኝ? በመጀመሪያ ደረጃ ሰዶ ማሳደድ ውስጥ ማን ነው እኔን ያስገባኝ? ከዚህ ሁሉ እቺ ልጅ አባሪ ያልገላገለም እንዴ? እሱ ያንቺ ምርጫ ነው፣ ግን ጥሩ ምርጫ አይመስለኝም። ማለት ምን ማለት ነው? ምክንያቱም ይሄን የምታደርጊ ከሆነ እኔም ነገሩን ለፖሊስ ሪፖርት አለ። ምን? አዎ ከዛ ውጭ ምንም ምርጫ የለኝም። ብትነግረስ እኔ ላይ ምን ችግር ሊያመጣብኝ ይችላል? ይኸውልሽ እኔ ያልገባሽ ትልቅ ነገር አለ። ወንጀሉ የሰው ነፍስ እስከ ማጥፋት የደረሰ ትልቅ ወንጀል ነው። ገባሽ? ይሄ ደግሞ ነገር የሆነው በአንቺ ኮምፒውተር ነው። ስለዚህ ይሄን መረጃ ለፖሊስ ሰጠው ማለት አንቺንም ከተጠያቂነት የሚያድንሽ አይመስለኝም። ልታስፈራሪኝ እየሞከርክ? ያስፈራራውሽ አይደለም፣ እውነቱን እየነገርኩሽ ነው። ቆይ ደግሞ ሌላ ዓላማ ቢኖር ገንዘብ አምጪ ምናምን እንጂ እንዴት እቺ ልጅ ይዘሽ ነው ይልሽ ነበር? ቆይ እሺ ለምን ከዚህ ሁሉ ስልኳን አልሰጥህምና ለምን ራስ አታናገራት? ስልኳ አለኝ። ይኸውልሽ እኔ እሷ ስልክ ላይ ደውዬ ማግኘት ያልፈለኩት ይሄኛው አካሄዴ እጮኛዬን ስለማያሳምናት ነው። እጮኛዬ? ደግሞ እጮኛዬ እዚህ ውስጥ ምን አገባት? ምክንያቱም ወንጀሉ የተሰራው ራሷ እጮኛዬ ላይና በገዛ እህቷ ስለሆነ ነው። ምን? አዎ
ግን በጣም የሚያሳዝን ሁኔታ ፍቅረኛዬ እህቷን ሳይሆን እኔን ነው እየጠረጠረች ያለችው። በጣም የሚገርም ነገር ነው። ስለዚህ ይኸውልሽ ወይዘሮ ንግስት እቺ ማናት ምኞት የምትባለው ልጅ አንቺ ባለሽበት በእጮኛዬ ፊት እዛው ላገናኛችሁና እኔ ራሴን ነፃ ላውጣ። ቆይ እሺ ባትገኝስ? እንዳለችው ሩቅ አገር ሄዳ ቢሆንስ? እንግዲህ እንደሱ እንዳይሆን እጸልያለሁ። እንግዲህ ሩቅ አገር ከሄደችም ታሳየኛለሽ የት እንዳለች። በዛ ላይ ይኸውልሽ ስናገኛት መምጣት ያለባት ስልክ መደወል በማትችልበት ቦታ ላይ ነው መሆን ያለበት። ስልክ ማለት ምን ያገናኛል? ምክንያቱም ይኸውልሽ እጇ ላይ ስልክ ካለ ለወንጀለኛዋ ትደውልላታለች፣ ወንጀለኛዋ ሁሉንም ነገር ታበላሽብናለች። እና ሄደ ሁሉ ግብ ከፈጠርክ በኋላ አትሰማውን ብለህ ታስባለህ? ብትሰማም እንኳን የምትሰማው ልጅቷ እንዳላገለጠች ጭምር ስለሆነ እሱ ምንም ችግር አይኖረው። ጥሩ የቻልኩትን ያህል ልረጋህ ሞክራለሁ። መሞከር አይደለም ግዴታሽ ነው። የግድ ማድረግ አለብሽ የግድ። እየተቆጣኸኝ እኮ ነው። አውቃለሁ። ይኸውልሽ ወይዘሮ ንግስት አንድ ያልገባሽ ነገር አለ። ይሄ ለኔ የሞትና የህይወት ጉዳይ ነው። መቆጣት አይደለም ሌላም ነገር እንዳረግ ያስገድደኛል። ባህር ዳር ያለችው ሚስት መስራት እንግዲህ ከናፍቆት ውጭ ማን ይቀርሷለን? ከሱ ውጭ ማንም ሊሆን አይችልም። ምንድን ነው የምታወሪው? እንግዲያው ስላለፉት 3 አመታት እዚህ ቤት ውስጥ ሌላ ሰራተኛ ሰርቶበት አያውቅም። ይግቡ ክፍት ነው። አንዳንድ ሸቆሸቅ የምታደርጊው ነገር ትንሽ እንደው መሸንፋት አልስተሽ እኮ ተንም ቢሆን የሚሸፈን ነገር አታጭም ብዬ ነው እንጂ ሌላማ ምን ሚስጥር አለሽ ከኔ ባሰ? ደዳልኝ አባ ቆይ ግን የምደብቀው ነገር ያለ ይመስላል እንዴ? እኔ የምደብቀው ምን ሚስጥር ይኖርሻል? እህቴ እንዴት ነሽ? ደህና ነኝ። ደህና ነኝ አባዬ፣ በእውነት ደህና ነኝ። ለዚህ ብለህ ነው እንደ ቪኦኤ ሰዓት እንድትመጣ? አሁንማ ሰሞኑን የእኛ ልጆች በልጧቸዋል። እነሱንም ለዛ ሳይሆን እንደው ጤና አትመስለኝም ብላኝ አዲ አንቺን አዲና ደህና አይደለችም ያለችኝ? አዎ እንደው ቡና አፍልተን እንደው ስናጫውታትና ምሽላት እግሬን መምጣት ወደዚህ። እንዴት ነሽ? የት ነው ቡና የሚፈላው? እዚህ ወላስ? ቆይ ምን ነው እሷል? ለምንድን ነው ደርሶ ላስብ የምትለው? ከመቼ ጀምሮ ነው እዚህ ቡና ተፈልቶ የሚያውቀው? ቡና ለማፍላት ከፈለገ ሳሎን አለ ሰፊ ክፍል፣ እዛ ሄዳ ታፍላ። እዚህ ከመቼ ነው እዚህ የምታፈላው? እሱማ ታፈላልኛለች። ምን ሆነሻል አንቺ ደግሞ? ከመቼ ወዲህ ነው እንደዚህ ግንፍል የምትይው? ምንም አለው ማቤ፣ ዝም ብዬ ነው። እንዴት ነው ዝም ብሎ ማለት? ምን ማለት ነው? እንዴት ነው ዝም ብላ አንቺ ከመሬት ተነስተሽ እንደዚህ እንድግስላ የምትሆኚው? ምንም አልሆንኩም፣ ይቅርታ። ምንም አልሆንኩም። ምን እናንተ አባትና ልጅ እንዲህ አፍላፍ ገጥማችሁ ማንን ነው የምታሙት? ማን ላይ ነው የምትደውሉት?
አንቺ ላይ ነው የሚዶለተው። አባዬ ምን አደረኩኝ? እዚህ ቤት እዚህ ክፍል ውስጥ ቡና አይፈላም እያልን እየዶለትን ነው። እንዴ አባዬ ይሄው ከሰል ምናምን አቀጣጥዬ ካቀራረብኩ በኋላ ምን አውቄ እንግዲህ ቤቷ ማን ነው የክፍሏ ባለቤት እዚህ ውስጥ ቡና አይፈላብኝም ነው የሚሉት። እኔ እኮ አባዬ ችግር የለውም እኔ ለድካሚ ችግር የለውም። የደበራትና የከፋት ስለመሰለኝ እንደ ልማድ ሞቅሞቅና ግቢ እኮ አልደበረኝም። በጣም ደህና ነኝ። አመሰግናለሁ። እርግጠኛ ነሽ ህይወት? አዎ እርግጠኛ ነኝ። አይ አባዬ አትነሳ፣ ግድ የለም ቡናም ይቅር አይለኝም እኮ ቅር አይለኝም። ግን እሷ ደስተኛ አይደለችም፣ ጤነኛ አይደለችም። ተመልከታት ምን ነው ምን ሆነሽ ያለቅሽ? ምን ለቅሶ ማን ያለቀሰው? የምን ለቅሶ? አላለቀስኩም አባዬ። እዩ አሽው አይደለም ተመልከት፣ የሰበሰበችው የተናፈጠችበትን የጠረገችበትን ተመልከት። እኔ አላለቀስኩም። መች ነው ያለቀስኩት? ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration, the MS SharePoint admin, Amazon Cloud Computing በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ ምን ነው አብዬ አስጨነቁ እንዴ? አይ አልተጨነቁ። ታዲያ ምን? አይ ጥያቄሽ በጣም ከባድና የሚያሳስብ ነገር ስለሆነ ነው። ወይ ይሄን ያህል የሚያስጨንቅና የሚከብድማ ከሆነ ይቅርብኝ በቃ ቶ። ግን የተጨነቁት እኮ ለኔ አይደለም እንዴ። እና ላንተ ካልሆነ ለማን ነው የተጨነቀ? ላንቺ ለራስሽ ማለት ብልሽ በሌለሽበት ገና ባልጀመርሽው ሙያ በዚህ ውስጥ ምን ባልሰራሽበት ስም እንደው ብትጠሪ አንቺስ ደስ ይልሻል እንዴ? ወይ እሱስ ልክ ነህ። እኔ ራሴ የኔ ባልሆነ ስም መጠራት በጣም ነው የሚያስጠላኝ። ግን እኮ እንድጠራ ፍቀድልኝ እያልሽኝ እኮ ነው። ወድጄ እኮ አይደለም አብዬ፣ ግድ ሆኖብኝ ነው። ምን ነው እሱ ግዴታ ያነብሽ? ባለቤቴ ሁሉን ነገር ትቼ እርግፍ አድርጌ ይቅርታ ባደርግለትም እሱ ግን ሊተወኝ አልቻለም። እንዴ አሁንም አልተውሽም እንዴ ሰውዬ? ታዲያስ ልጄን ያለ እናት ማስቀረቱ ትንሽ እንኳን ሳያስጨንቀው ቤቴ ድረስ ውሽሞቹን እያመጣ አሸሸ ገዳሜ ማለቱ ሳያንስ፣ በእውነት እውነቴን እኮ ነው የምልህ፣ ይሄን አይነት አጸያፊ ተግባሩ ሳያንስ ጭራሽ ዘመዶቼ ሊሰሙ በሚችሉበት ሁኔታ እንዳበቃልኝና እንደወደኩ እያስነገረ ሰላም ሊሰጠኝ አልቻለም። ይሄ ሰውዬ ግን ጤነኛ ነው? እሱማ ጤነኛ ነው። እንዳሻው እየፈነጠዘ ምን ይሆናል ብለህ ነው? በፍጹም ጤነኛማ አይደለም። ይሄ ጸበል ወይ ደግሞ ሕክምና ያስፈልገዋል። አይ አብይ ሙቹ እውነቴን ነው። የሚያሳዝነው ሀብትና ንብረትሽን ጥለሽ መውጣትሽ ብቻ ሳይሆን ለዚህ እብድ ለሆነ ሰውዬ ልጅሽንም ጥለሽ መውጣት። ታዲያ ምን አባቴ ይላል? እንዴት ምን አባቴ ላድርግ? ህግ ባለበት ሀገር ብዙ ነገር ማድረግ እየቻልሽ ምን አባቴ ላድርግ ይባላል እንዴ? እኔማ እኮ ለልጄ ቂምና ጥላቻን አላወርስም ብዬ ነበር። የኔ እናት ለልጄ ቂምና ጥላቻ አላወርስም ብለሽ ጭራሽ ሌላ ነገር እንዲፈጠርባት ባታደርጊ ጥሩ ነው። ውይ በስመ አብ ወልድ መንፈስ ቅዱስ። ምን አልኩ አብይ? እውነቴን እኮ ነው። ኧረ እሷ ላይ ሳያርግባት። አዎ ልጅሽን እንዳታጫት ከፈለግሽ መጀመሪያ ውሳኔሽን በደንብ አድርገሽ እንድትመረምሪ ያስፈልጋል። እሺ መረምረዋለሁ። ቆይ ግን ያልገባኝ ነገር
እዚህ ቦታ ላይ ስምሽን ለማስገባት አይደለም ምንድን ነው የፈለግሽው? እኔማ ልጄን ብቻ ሳይሆን ቤቴንም ንብረቴንም ከማጣት አልፎ ሞራሌ እንዳይሞትና ሁሉ ነገሬ እንዳይጎዳ ብዬ ነበር። እና ይሄ ሞራልሽን ከሞት የሚያድንልሽ ይመስልሻል? ብዙም ባይሆን አዎ። አትሳሳች። ሞራልሽን ከሞት ሊያድንልሽ የሚችለው የልብሽ ጥሩነትና የመንፈስ ነጻነት ማግኘትሽ ነው። እሺ ቆይ ወዳጆቼ የተጎዳው መስሏቸው እንዳይከፉ፣ በተለይ ደግሞ እናቴ በሐዘን ቅስሟ እንዳይሰበር ያደርግልኛል አያደርግልኝም? ለጊዜው ሊያደርግልሽ ይችላል እኮ፣ ግን እያደር የሚያመጣብሽ ሌላ ችግር ስለሆነ ቢቀርብሽ ነው የሚሻለው። እሱማ ተውኩት እኮ ይሻላል። ባይሆን በቅርቡ እኔ እናቱ ምናልባት ዱባይና ፈረንሳይ እቃዎችን ለማስጫን ፕሮሞተሮቻችንን ለማነጋገር መሄዳችን አይቀርምና ለምን አብረሽን አትሄጂም ወደዛ? አብይ የምር ነው? በጣም ነው የማመሰግነው። ምንም ምስጋና ያስፈልገው ነው። እሺ በቃ ነፍሰ ጡር ሚስትን ከዚህ በላይ ማስጠበቅ ስለማይኖርብህ ይሄን አበባ ያዝና ተነስ። ማለት አይ ለባለቤት በዚህ ወቅት የሚሰማንን አስቀያሚ ስሜት አንተ ልትረዳው አትችልም። እኔ አሳምሬ ስለማውቀው ስትገባ ከንፈሯን ሳመን። በጣም አመሰግናለሁ። በጣም አንዳንዴ ሰው አመሰግናለሁ። ነው ልጅ ተይ እባክሽ። ለምንድን ነው እንደዚህ የምታስጨንቀው? እኔ አላለቀስኩም አቤ። እኔ ጉንፋን ስለያዘኝ ነው። ይሄ ደግሞ ጉንፋን ይዞኝ ነው። ተይ እባክሽ ተይ። በእውነት አባዬን አላለቀስኩም። አባዬ ሙት እንዴ? አንቺ ዝም በይ። አባዬ ሙት ስላለች ነይ እንዴ? እንደዚህ አይንሽ አብጦ አልቀስሽ ደግሞ አባዬ ሙት ብለሽ ስትሚበት ትንሽ አታፍሪም እንዴ? ይሄ ሁሉ ጉድ ተሸክመሽ እንደው ስትዋሹ ትንሽ አይከብድሽም? የምን ጉድ ነው? ምንድን ነው ጉድ? ምንም አይደለም አባ። አዲ በፈጠረሽ ተይ። ምስኪኑን አባቴ ስትገዩ እያየሁ እንዴት አድርጌ ነው ዝም ብዬ? የኔና እሱ ጉዳይ የኔና እሱ ጉዳይ ነው። እሺ አንቺ ምንም ያገባሽ ነገር የለም። ጥሩ እሺ ተይኝ ካልሽ ተውሻለሁ። ጥሩ ቆይ ምንድን ነው እናንተ ሁሉ የሚያነጋግራችሁ ነገር ምንድን ነው? አባዬ ምንም አይደለም፣ ዝም ብላ ነው የምታወራው። እንዴት ነው ምንም አይደለም የምትይኝ? እንደዚህ እየተነጋገራችሁ እንዴት ነው ምንም አይደለም የምትይኝ? በእውነት አባዬ ምንም አይደለም። ምኑ ከምኑ ለያዘው ነው ይሄ? እግዚአብሔር ይስራሽ ነው ልሽ። እሺ እግዚአብሔር ይስራሽ ነው ልሽ። ይሄን ነበር አይደል የፈለግሽው? አባዬ እንደዚህ እንድታረጊውና እኔ ለማሳመን አይደል የፈለግሽው? ህይወት እኔ አንቺ ማሳመን ፈልጋለሁ። እግዚአብሔር ይልሽ። አዎ በደንብ አድርገሽ ነው የምትፈልጊው። እንደዚህ ስትሆኝ እያየሁ እንዴት ነው አስችሎኝ ዝም የምልሽ? ምንም ቢሆን እኮ አንድ እህቴ እኮ ነሽ። አንቺ ነሽ እህቴ እኮ ምን እህትነቴንም ልትክጂው ነው? ቆይ ነኝ አባታችሁ ሁለታችሁም ተውኝ። አባዬ ግድ የለም የኔን እህትነት ካጁ ግድ የለም ከፈጣሪ ታገኘዋለሽ። እሱ ግን ሚስጥረኛ አባትሽ ነው። አታስጨንቂው፣ ንገሪው። አሪ በእግዚአብሔር ቆይ እኔ እኮ የምለው አንቺ ጉዳዩን ካወቅሽው አንቺ ለምን ለኔ አትነግሪኝም? ለምን ታስጨንቂያታለሽ? እሷ አባዬ እነግርሃለሁ። እኔ ልሙት ምንድን ነው የምትነግሪው? እነግረዋለሁ። ታዲያ እኛም በማሳደግ ጭንቅላቱ የዞረ ሳያንስ እንደገና በአንቺ ፍሬ ፈርስ በሆነ ችግር ጭንቅላቱ መዞር አለበት። አባት አንቺ ምን አላማሽ ምንድን ነው? ልበድ እንዴ? እንዳብና የምትፈልጊው ምንድን ነው አላማሽ? ምንድን ምን አመጣው ብደትን አሁን እዚህ ውስጥ እንዴ? አባዬ በዚህ ሁኔታ እንደዚህ አልጋ ላይ ተኮራምታ ከምትቀመጥ ለሷም ለትምህርቷም ለጤናዋም ለሁሉም ነገር የሚሻላት ውጭ ሀገር ሄዳ መታከምና መማር ነው ያለባት። እሱ ነገር ደግሞ እንደ እህትነቴ ሁሉ ነገር አመቻችቼላታለሁ። እኔን ስለማትሰማኝ አባዬ ለሷ ነግሬ እሷ እንድታሳምን ነው ይሄ ቡና ምናምን አቀራርቤ ላስደስታት እየሞከርኩ ያለሁት። እሷ ግን ዱቲ ትልብኛለች። ዱቲ እሺ ተባረክሽ። አንቺ ብቻ እርግጠኛ ሆኝልኝ አባዬ። እኔ ልሙት ሞት እርግጠኛ ነኝ። እኔም በእንደዚህ አይነት ሁኔታ ሆና ምን እርግጠኛ ባልሆንኩበት ሁኔታ ማልካት እህቴን አባዬ እርግጠኛ ነኝ ትሄዳለች፣ ትታከሚያለች፣ እንትታመሚያለች። እዛ ኧረ ምን ታመምኩ? ሆነሽ ድፍረት ካልሆነብኝ አባት ትንሽ ቆይ ብቻ የለውም። እኛ እኮ ያንቺ ነገር እያስጨነቀን ነው። ለምንድን ነው ተውኝ የምትይው? አዲ ትንሽ ብቻ የለውም። በቃ ተውኝ። ያንቺ ትዩ ጤነኛ አይደለሽ? አዎ ጤነኛ አይደለም። እንዴ ዳብልሽ ነው አይደል የምትፈልጊው? አዎ ጤነኛ አይደለም። ውጭልኝ፣ በቃ አልፈልግም። ውጭልኝ። አንቺ የኔ ክፋት ነው የምትፈልጊው? እሺ
ውጪ